ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የባህር በር ለኢትዮጵያ ከዜጎች ኪስ እስከ ሀገራዊ ሉዓላዊነት የዕለቱ መልእክት። ባህር የሌለው ሀገር ሰማይ የሌለው ወፍ ነው እንደሚባለው ለኢትዮጵያ የባህር በር ጉዳይ የቅንጦት ፍላጎት ሳይሆን የታሪክ ምስክርነትና የህልውና መሰረት ነው። ጥንታዊቱ አክሱም በአዶሊስ በኩል ከዓለም ጋር ስትገናኝ በሮምና በቤዛንታይን አደባባዮች የኢትዮጵያ ስም የሚናኘው በንግድ መርከቦቻችን ጉልበት ነበር። ያኔ ባህር ለኢትዮጵያ የድንበር ማለቂያ ሳይሆን ዓለምን የምንቀላቀልበት የመነሻ በር ነበር። ዛሬ ላይ ቆመን ወደ ቀይ ባህር የምናማትረው የጥንቱን የታሪክ መብት ከዘመናዊው የኢኮኖሚ ደህንነት ጋር በማቆራኘት ነው። ምሁራን በተደጋጋሚ እንደሚነግሩን የሀገር ሉዓላዊነት መገለጫው በድንበር ጥበቃ ብቻ ሳይሆን በኢኮኖሚ ነፃነት ጭምር ነው። በአንድ ወደብ ላይ ብቻ ተንጠልጥሎ መኖር ለአደጋ የተጋለጠ ጉዞ ነው። ኢትዮጵያ ለወደብ ኪራይና ለተጓዳኝ የሎጂስቲክ ወጪዎች በየዓመቱ የምታፈሰው ቢሊዮን ዶላሮች በቀጥታ በእያንዳንዱ ዜጋ ኪስ ላይ የሚጫን ከባድ የኑሮ ሸክም ነው። ይህም የባህር በር ጥያቄ ሲመለስ በገበያ ውስጥ ያለው የፍጆታ ዕቃዎች በተለይም የፋብሪካ ምርቶች ዋጋ ላይ ትርጉም ያለው ቅናሽ ያመጣል ማለት ነው። ውሃ ሲደርቅ አሳው ይሞታል፣ ወደብ ሲርቅ ኢኮኖሚው ይዝላል የሚለው ሀቅ ለዚህ ነው። በዲፕሎማሲው መድረክ የምናደርገው ጉዞም በጋራ ተጠቃሚነት መርህ ላይ የቆመ ነው። ኢትዮጵያ በቀይ ባህር ላይ ያላት ህጋዊና ታሪካዊ ፍላጎት ከጎረቤቶቿ ጋር በሰላም የመልማት እንጂ የሌላውን የመቀማት ግብ የለውም። ሆኖም የቀይ ባህር ደህንነት ከአፍሪካ ቀንድ ሰላም ጋር የአንድ ሳንቲም ሁለት ገጽታ በመሆኑ ኢትዮጵያ በዚህ ቀጠና ያላት ተሳትፎ ለቀጠናዊ መረጋጋት የጀርባ አጥንት ነው። በዓለም አቀፉ የንግድ መስመር ላይ የራሳችን ድርሻ መኖሩ ከዲፕሎማሲያዊ ተሰሚነት ባለፈ እንደ ሀገር በራሳችን መቆም የምንችልበትን የሉዓላዊነት ማማ ከፍ ያደርገዋል። የኢትዮጵያ የባህር በር ጥያቄ ከትናንት የወረስነውን የታሪክ ዕዳ የመክፈልና ለነገው ትውልድ የብልጽግና በር የመክፈት ታላቅ ኃላፊነት ነው። አጥር የሌለው ቤት ለሌባ ይመቻል እንዲሉ የባህር በር ፍላጎታችንን ማረጋገጥ የብሔራዊ ደህንነታችን ዋስትና ነው። እንዲሁም የባህር በር ዝም ብሎ ለትርፍ የሚፈለግ የንግድ አማራጭ ሳይሆን ሀገር እንደ ሀገር እንድትቀጥልና የዜጎች የዕለት ተዕለት ኑሮ እንዳይቋረጥ የሚያደርግ ወሳኝ መሆኑ እሙን ነው። በአዱሊስና በሌሎች የነበረን ዝና በዘመናዊ ዲፕሎማሲና በኢኮኖሚ ትስስር ዳግም ሊያብብ ግድ ይላል። ይህ የህልውና ትግል ነው። ምክንያቱም ለኢትዮጵያ የባህር በር ማለት የንግድ መስመር ብቻ ሳይሆን የዓለም አቀፍ ትስስር ሳንባዋና የብሔራዊ ኩራቷ መገለጫ ነው። የባህር በር ፍላጎታችን ጊዜያዊ አጀንዳ ሳይሆን ሀገራዊ ግቡን እስኪመታ ድረስ የማይለወጥ የትውልዱ ጥያቄው ነው። በመሆኑም ዛሬ የምንዘራው የዲፕሎማሲ ዘርና እያንዳንዱ ስልታዊ እርምጃ ነገ ለልጆቻችን የምናወርሰው ነፃነት ይሆናል። ዘገባው የኢቢሲ ነው። አክቲቪስት ብርሃነ ገብረገርግስ ልፍዓተይ ተስፋ መታሰሩንና መደብደቡን ተገለጸ። ብርሃነ ገብረገርግስ ወይም በቅጽል ስሙ ልፍዓተይ ተስፋ ተብሎ የሚታወቀው አክቲቪስት ትናንትና ሚያዝያ 18 2018 ዓ.ም ከቀኑ 10 ሰዓት ላይ በመቀሌ ከተማ 22 በተባለ ሰፈር አካባቢ አርሚ 22 በተባለ የህወሓት ጦር ታጣቂ አባላት መያዙ ተገልጿል። አክቲቪስት ብርሃነ ከተያዘበት አካባቢ በቀጥታ ወደ አዲ ሐቂ ክፍለ ከተማ ፖሊስ ጣቢያ ተወስዶ ታስሮ ከቆየ በኋላ የአዲ ሐቂ ክፍለ ከተማ ፖሊስ አዛዥ ገብረ ክርስቶስ፣ የፖሊስ አዛዡ ሹፌር፣ የጀነራል ምግባ ኃይለ የእህት ልጅና እንዲሁም የጀነራሉ አጃቢዎች አክቲቪስቱን እየቀጠቀጡ ወደ ጀነራል ምግባ ኃይለ መኖሪያ ቤት በግዳጅ በመውሰድ ለጀነራሉ እንዳስረከቧቸው ተገልጿል። አክቲቪስት ብርሃነ ገብረገርግስ አሁን በመቀሌ ከተማ ዳግም አምሳል በተባለ መንደር በሚገኘው የጀነራል ምግባ ኃይለ መኖሪያ ቤት የሚገኝ ሲሆን በትናንትናው ዕለት እየተደበደበ የነበረ ሲሆን ከቤቱ ከፍተኛ የድሮስልኝ ጩኸት ያሰማ እንደነበርም መረጃዎች ጠቁመዋል። የጀነራል ምግባ ኃይለ አጃቢዎች ሊወስዱት በመጡበት ወቅት የፍርድ ቤት ትዕዛዝ ሳይኖር ከእስር ቤት አልወጣም ብሎ የነበረ ቢሆንም የክፍለ ከተማው የፖሊስ አዛዥ እኔ ያለሁኝ በማለት ሸውድ አስወጥተው ወደ ጀነራል ምግባ ኃይለ መኖሪያ ቤት ወስደው እንዳስረከቡት ነው የተገለጸው። ለዓመታት ህወሓትን በመደገፍ የሚታወቀው አክቲቪስቱ ከእስር ከተፈታ በኋላ ሰሞኑን በሰጠው የመጀመሪያ ቃለ መጠይቅ የቀድሞ ህወሓት ከጦርነት በፊት የነበረ መንግስት መልሳለሁኝ ብሎ የወሰነው ውሳኔ ፖለቲካዊ እብደት፣ ስካርና እንዲሁም ፖለቲካዊ እውርነትም ጭምር ነው ሲል በመግለጽ ውሳኔው ግልጽ ይፋዊ የጦርነት አዋጅና የፕሪቶሪያ ስምምነትን ሙሉ በሙሉ ማፍረስ ነው ሲል ህወሓትን በጠብጫሪነት ኮንኖ ነበረ። አክቲቪስቱ ህወሓት በአሁኑ ሰዓት የአልሸባብና የአልቃይዳ ወዳጅ መሆኑ ራሱ በሚዲያና በስቴዲየም ይፋ በማድረግ የወደቀ ድርጅት መሆኑን አስመስክረዋል ሲልም ክፉኛ ተችቶታል። አክቲቪስት ብርሃነ ገብረገርግስ ህወሓት የማይነሳ የወደቀ ድርጅት መሆኑን የዛሬ 7 ወር ገደማ በማወቄ መቃወም ጀምሬያለሁኝ ያለ ሲሆን በጀነራሎች የግል እስር ቤት ታፍኖ እንደነበርም በመግለጽ ቃለ መጠይቁ በሰጠበት ወቅትም አሁንም ከዚህ ኢንተርቪው በኋላ የሚያደርጉኝን ነገር አላውቅም ሲል የሚደርስበት አንዳች ነገር እንደሚኖር በቃለ መጠይቁ ወቅት አስታውቆ ነበር።
የማሊ የመከላከያ ሚኒስትር ተገደሉ። የማሊ የመከላከያ ሚኒስትር ሳዲዮ ካማራ በታጠቁ ኃይሎች የተቀናጀ ጥቃት ተገድለዋል። ጀነራል ሳዲዮ ካማራ በመላ ሀገሪቱ ባሉ ወታደራዊ ቦታዎች ላይ በተፈጸሙ የተቀናጁ ጥቃቶች መገደላቸው የመንግስት ቃል አቀባይ አረጋግጠዋል። ሚኒስትሩ ህይወታቸው ያለፈው የታጠቁ ኃይሎች በቤታቸው ላይ በከፈቱት ጥቃት መሆኑን ቃል አቀባዩ ኢሳ ኦስማን ኩሊባሊ በሰጡት መግለጫ ተናግረዋል። በካት የጦር ሰፈር የሚገኘው የካማራ መኖሪያ ቤት በዕለተ ቅዳሜ በአልቃይዳና በቱዋሬግ አማጽያን የጋራ ትብብር በተመሳሳይ ሰዓት ያልተጠበቀ ጥቃት እንደተከፈተበት መረጃዎች ጠቁመዋል። ጀነራል ሳዲዮ ካማራ እንደ አውሮፓውያን አቆጣጠር በ2020 እና በ2021 በተከታታይ በተካሄዱት የማሊ መፈንቅለ መንግስት ውስጥ አልፎ ስልጣን የያዘው የሀገሪቱ ወታደራዊ መንግስት ቁልፍ ሰው ነበሩ። እንደ አልጀዚራ ዘገባ ሚኒስትሩ በወታደራዊ መንግስት ውስጥ ከፍተኛ ተደማጭነት ያላቸው ሲሆን የወደፊቱ የማሊ መሪ ሊሆኑ እንደሚችሉ ግምቶች ሲሰነዘሩም ጭምር ነበር። ካማራ ከሀገሪቱ ጊዜያዊ መሪ አሲማ ጎይታ ከሚኖርበት ባማኮ 15 ኪሎ ሜትሮችን ርቀው ጠንካራ ምሽግ ባላት ካቲ ይኖሩ የነበረ ሲሆን ጥቃቱ የአጥፍቶ ጠፊ ጥቃት ስለመሆኑም ተረጋግጧል። በሌላ በኩል የካማራ ሁለተኛ ሚስትና ሁለተኛ የልጅ ልጆቹም በቤቱ ላይ በተፈጸመው ጥቃት ተገድለዋል ሲል የኤኤፍፒ የዜና ወኪል ዘግቧል። የአፍሪካ ህብረት የእስልምና ትብብር ድርጅት ዋና ጸሐፊ የአሜሪካ አፍሪካ ጉዳዮች ቢሮና የአውሮፓ ህብረት ጥቃቶችን አውግዘዋል። ቻይና የአሜሪካን የኤአይ ሚስጥሮች ሰርቃለች ሲል ዋይት ሃውስ ከሰሰ። ዋይት ሃውስ ይፋ ባደረገው መግለጫ ቻይና እጅግ ዘመናዊ የሆኑ የአሜሪካን የኤአይ ቴክኖሎጂ ሚስጥሮችን በመስረቅ የራሷን ኤአይ ገንብታለች ሲል ከሷል። ይህ ድርጊት በሁለት ሀገራት መካከል ያለውን ግንኙነት እጅግ አሳሳቢ ደረጃ ላይ ጥሎታል። በ10 ሺዎች የሚቆጠሩ የሐሰት አካውንቶችን በመጠቀም ወደ አሜሪካ የኤአይ ሲስተሞች ዘልቀው በመግባት መረጃዎች ቀድተዋል ሲል ዋይት ሃውስ ክሱን አቅርበዋል። ቻይና የአሜሪካን ምርጥ የኤአይ ክፍሎች በመቅዳት ያለምንም ወጪ የራሷን ቴክኖሎጂ ገንብታለችም ተብሏል። የአሜሪካ መንግስት በዚህ ድርጊት እጅግ መቆጣቱን የገለጸ ሲሆን ቻይና ግን ክሱን መሰረተ ቢስ ስትል አጣጥላለች። የሚቀጥለው ወር ዶናልድ ትራምፕ ከቻይናው ፕሬዝዳንት ጂ ጂንፒንግ ጋር በሚያደርጉት ስብሰባ በዚህ አዲስ የስርቆት ክስ ምክንያት እጅግ አሳሳቢና ከባድ እንደሚሆንም ይጠበቃል። ዛሬ ዓለም በጉልበት ብቻ ሳይሆን በቴክኖሎጂም እየተፋለመች ትገኛለች። ኤአይ ወደፊቱ ዓለም አቀፍ ቁልፍ በመሆኑ እንዲህ ያሉ የስርቀት ክሶች የሀገራትን ደህንነት አደጋ ላይ ይጥላሉ። ቴክኖሎጂው ለበጎ ነገር ከመዋል ይልቅ ለስለላና ለስርቆት መዋሉ ያሳስባል። ትራምፕ በሚቀጥለው ወር ለሚያደርጉት ጉብኝት ይህ ክስ ትልቅ ራስ ምታት እንደሚሆንባቸውም ተንታኞች እየገለጹ ይገኛሉ። የቀድሞዎቹ የእስራኤል ጠቅላይ ሚኒስትሮች ናፍታሊ ቤኔት እና ያያር ላፒድ ፓርቲያቸውን በማዋሃድ ለቀጣዩ ምርጫ እንደሚወዳደሩ ይፋ አደረጉ። ሁለቱ የቀድሞ ጠቅላይ ሚኒስትሮች በመጪው የፈረንጆቹ ጥቅምት ወር በሚካሄደው ምርጫ በቤንጃሚን ኔታንያሁ የሚመራውን ጥምር መንግስት ከስልጣን ለማውረድ ኃይላቸውን ማጣመራቸውን ገልጸዋል። ቀኝ ዘመሙ ናፍታሊ ቤኔት እና መካከለኛው ያያር ላፒድ ሌሊቱን ቤኔት 2026 እና ዘር ኢዝ ኤ ፊውቸር የተሰኙ ፓርቲዎቻቸውን ማዋሃዳቸው ይፋ አድርገዋል። ጥምረታቸው በጠቅላይ ሚኒስትር ቤንጃሚን ኔታንያሁ ላይ ካላቸው የጋራ ጥላቻ ባሻገር ብዙም የሚያመሳስላቸው ነገር የሌለ የሚመስለውን የተበታተነ የተቃውሞ ሀሳብ ለማዋሃድ የታለመ ነው ተብሏል። የቤኔት 2026 ፓርቲ ጽህፈት ቤት አዲሱ ፓርቲ በጋራ እንደሚጠራ ገልጾ ናፍታሊ ቤኔት ደግሞ ዋና መሪ ስለመሆናቸው ጠቁመዋል። ናፍታሊ ቤኔት ከተመረጡ እንደ አውሮፓውያን አቆጣጠር ጥቅምት 7 2023 ሐማስ በደቡብ እስራኤል የፈጸመው ጥቃት ለመድረሱ ምክንያቱ ምንድነው የሚለውን የሚያጣራ ብሔራዊ የምርመራ ኮሚቴ እንደሚያቋቁሙ ሲናገሩ ያሁን የኔታንያሁ መንግስት ሐሳቡን ውድቅ ማድረጉ አይዘነጋም። ላፒድና ቤኔት ከዚያ ጥቃት ጀምሮ ኔታንያሁ የሀገሪቱን ጦርነቶች የሚቆጣጠሩበት መንገድ በግልጽ ሲተቹ ቆይተዋል። በቅርቡ ደግሞ ላፒድ ከኢራን ጋር የተደረሰው የ2 ሳምንት የተኩስ አቁም ስምምነት የፖለቲካ አደጋ ሲሉ ገልጸውት እንደነበር ይታወሳል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ